ምርጥ የፊት መስመር ተጫዋቾች መካከል አንዱ ነው ቴሪ ዳንኤል ኦንሪ። ኦንሪ ዛሬም ድረስ በአርሰናል ሊተካ ያልቻለ ከምንጊዜም የዓለማችን ምርጥ ተጫዋቾች መካከል አንዱ ነው። ፈረንሳዊ ኮከብ በፍጥነቱ ግብ በማስቆጠር ድንቅ ችሎታውና ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ልዩ ብቃት እንዳለው በአርሰናልና በባርሴሎና ማሳየት ችሏል። አርሰናል በ2003-2004 የውድድር ዘመን አንድም ጨዋታ ሳይሸነፍ የሊጉን ዋንጫ ሲያሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ነበር። ኦንሪ ከ2003-2004 የውድድር ዘመን ጀምሮ እስከ 2005 ድረስ የሊጉ ከፍተኛ ግብ አስቆጣሪ በመሆን ለተከታታይ 3 ዓመታት የሊጉን የወርቅ ጫማ አሸንፏል። ከአርሰናል በኋላ ወደ ሰሜኑ ክለብ ባርሴሎና በ2007-2008 የውድድር ዘመን በማቅናት ለ3 ዓመታት ያክል ቆይታ አድርጓል። በ2014 ራሱን ከእግር ኳስ ዓለም አግልሏል።